አስገድጄ ሁሉ ነገር እንዳረገ እኔ ለመናገር ትንሽ ለመናገር ከዚህ በላይ ምን ታረዩ? ቆይ ማለት የሆነ አስረሽ ምናምን መደብደብ ምናምን ይቀርሽ እኮ በቃ ቪዲዮ ይዘሽበታል እና ያስፈራራሽ ነው ምናምን ነገርና እንዴት ነው የምትሸውጁ? እነሱን ሸውጂ፣ እኛን እንዴት ትሸውጂናለሽ? ያው የልብ ንጉስም እየመጣ ነው። እባካችሁ በጭብጨባ እባካችሁ። አቃጣይ ነሽ ልጅቷ። እግዚአብሔር አብርሽዬ እንዴት ነህ? ደህና ነህ? ሰላም ነህ? አለሁ። ሳሚኛ ሰላም አላልከኝም? ሳሚኝ አስመኝም ምንድነው ተገደህ የሆነ ነገር እኔ የምታዩ ሰዎች የነሱ ቻናል የምታዩ ሰዎች ማለት ካልገባችሁ እሷ እያስገደደችው እንዳልሆነ ካልገባችሁ እንደገና ደግሞ ይሄን ቪዲዮ ራሱ ሩታ እናንተና ቁጭ ላይ ያዩታል። ካላወቃችሁ ካልገባችሁ እያስገደዳችሁ እንዳልሆነ ካልገባችሁ እናንተም ድንጋይ ራስ ናችሁ ማለት ነው። አብርሽ ትንሽ ተናገር እኮ ምን ነገር ለሷ ነው ነገር የሚለው ምክንያቱም አብርሃም ከተናገረው ንግግር እኔ ያስገደድኩት ምናምን ስለመሰለሽ ማለት ነው። እውነቷን ችግር ካለባቸው እውነት የሚያወሩ ከሆነ ኤቢም አብርሽ እውነት የምታወራት ከሆነ ከነሱ ጋር ለምን ታገኛታል? ሆኖ እኮ ስለምወድ ነው አይደል? እንደ አብርሃም ተረጅኝ በቃ እኔንም ለመረዳት ሞክሪ ቢያንስ በቃ ከተረዳሽኝ ተረጅኝ። አንተ ለመረዳት እኮ ብቻህን እየጠራሁህ ነው አብርሃም። ለምንድን ነው እነሱን አንጋግተን ኤርሚ እንዳታለቅሽ? ቆይ እንዳታለቅሽ ነገር በደንብ እንድናገር ልትሄድ ነው እኮ እሷ እኮ እዚህ በቃ አብራችሁ ይቅርታ እንደዚህ ጊዜ እንዲያስኩባ አልገባኝም። ይቅርታ። ኧረ በጣም ጥሩ ጊዜ ነው። ቴንክ ዩ ሩታ። ሰላም እንዴት ናችሁ? የነባሪ አክት ቤተሰብ ተከታታዮቻችን ዛሬ በሌላ ቪዲዮ ተከስተናል። ሰሞነኛ እንግዲህ አብርሽ ግሬስ እና ነሩታ የተፈጠረ ዩቲዩብ ላይ ትንሽ ሰጣ ገባ ያለ ቪዲዮ ነበርና ዛሬ ፖስት አድርገውት ዛሬ አይቼ ለእናንተ እንድታዩት ለማዳረስ ብዬ መጥቻለሁ። በጣም የሚያናድድ የሚያበሳጭ ቪዲዮ ነው። የእነሱ ቤተሰብ ተከታታዮቻችን የምታዩት እንግዲህ እንደምትናደዱ እንደምትበሳጩ፣ በፍቅር በጣም እንደምትበሳጩ ባለሙሉ ተስፋ ነኝ። ግን ያለውን ነገር ረዘም ያለውን ቪዲዮ እነሱ ጋር እኔ ጋር አጠር አድርጌ ምንድነው የተፈጠረው ነገር እውነታው ምንድን ነው የሚለውን ነገር አብሬ የማሳያቸው ይሆናል። እስቲ ወደ ቪዲዮ እንሂድ። ዛሬ እንግዲህ ብቻዬን የመጣሁት አክቹሊ የጠራዋቸው ሰዎች አሉ። ግን ደግሞ መጀመሪያ እኔ መናገር የምፈልገው ነገር አለ። የሰሞኑን ነገር ለእናንተ አጥርቼ በስትክክል መናገር እፈልጋለሁ። ምክንያቱም በብዙ መንገድ ሰው ሲጠይቀኝ እንጂ ለእናንተ ሙሉውን ነገር አጥርቼ አረጋግጬ እንዲህ ነው ብዬ አልነገርኳችሁም። ያው ብዙ ሰው እየመሰለው ያለው አይ ቲንክ ይሄ አብርሃም ተገዶ የሆነ ነገር እንዳደረገ አስገድጄ ሁሉ ነገር እንዳረገ እኔ ለመናገር ትንሽ ለመናገር ከዚህ በላይ እኔ ግራ የገባኝ ነገር አንድ ነገር ከዚህ በላይ ምን ታረዩ? ቆይ ማለት የሆነ አስረሽ ምናምን መደብደብ ምናምን ይቀርሽ እኮ በቃ ቪዲዮ ይዘሽበታል እና ያስፈራራሽ ነው ምናምን ነገርና እንዴት ነው የምትሸውጁ? እነሱን ሸውጂ፣ እኛን እንዴት ትሸውጂናለሽ? እሱ ራሱ እኔ አብርሽ እዚህ ጋር መጥቶ ማለት ነው የሚያወራውን ነገር ለማየት ነው እኔ ራሱ የምቸኩለው። በእውነት በቃ የማይመስል ነገር ምንም ሀና ለማይገናኝ ነገር ነው የምታወራው። እኔ አስገድጄው አይደለም ራሱ ነው ምናምን እኔ እንያት መናገር ሞክሬ ነበረ። ግን ያው እንዳወራም ያላደረጉኝ ሰዎች አሉ። አሁን ግን ማንም ስለማያስቆመኝ ለእናንተ ሙሉን ነገር ነግራችኋለሁ። ሲቀጥል 2 ቀን ሙሉ ላስገድደው አልችልም። ምክንያቱም ይሄ 2 ቀን ሙሉ ራሱን ላያውቅ አይችልም። እሱም ድንገት ሀሳቡ ምን እንዳስቀየረው አላውቅም። የዛኔ ማለት ነው። አሁን ወደ ቀልቡ ተመልሷል። ሁሉን ነገር እንደነበሩት እንዳለፉት 2 ቀናቶች እየሆነ ነው እና ለእናንተ ማጥራት የምፈልገው ይሄ ሴራ ነው የሆነ ነገር ነው ምናምን የምትሉት ነገር ምንም አያስኬድም። በሴራ ይሄ ሁሉ ነገር አይደረግም። ሲቀጥል ደግሞ አረ በእናትሽ ፍቅር በእናትሽ እንደው ማኛን ተመልካቹን እንጂ አታርጊው ማለት ከዚህ በላይ ሴራ ካልሆነ ምን ሊሆን ይችላል? የሆነ ነገር አውልቅ ትይዋለሽ ልብሱን ባለፈው ፖስት ያደረጋችሁት እንትን መልስ ትይዋለሽ። ከዚህ በላይ ልጁ መሀል ቤት ምን ይሁን? እኔ እኮ ያንቺ ብቻ አይደለም እኮ የሚገርመኝ ያንቺ ብቻ ሳይሆን የነሩታና እንትና ነገር ነው የሚገርመኝ። አንቺን አምነውሽ እሱን ደስ ያረካብርሽ ምናምን ብለው የሚሉት ነገር እግዚአብሔር ነው የሚገርመኛል። ሴራ አይደለም ምናምን ትላለች። ከዚህ በላይ እንዴት ሴራ ይሁን? ከዚህ በላይ ምን አለ? ቆይ ከዚህ በላይ
እንዴ መሀል ቤት ልጁ አስጨነቁት እኮ ሴራ የሚሆን ነው። እኔ መጀመሪያ አብርሽን ስጠራው ነው፣ ግን ደግሞ ድግስ ቦታ አንድ ላይ ሄደን እሱ ኖራት እንብላ ያለኝ እሱ የሆነ ነገር ነይ እንሂድ ነይ ልሸኝሽ ምናምን የሚለኝ ገባችሁ? ሴራ ቢሆን ኖሮ ና ሸኘኝ አብርሽ ና እዚህ ቦታ እንሂድ ነበር እምለው። ስለዚህ እሱ ፍላጎት በሱ ፍላጎት የሆነውን ነገር እንደተገደደ እሱ ጻ ልጅ እኮ አይደለም አይደል እንዴ? እና ባስገድደውም ደግሞ ከአንድ ቀን በላይ ላስገድደው አልችልም። 2 ቀን ነው። ቪዲዮ ፎቶ እንዴት ያሽበት ምናምን ከሆነ ደግሞ ሌላኛው ጥያቄያችሁ እኔ እሱ እንደዛ ይላል ብዬ አላሰብኩም ነበር መጀመሪያ። ያው ሄርሜላ ማታምንም ሩታ ማታምንም፣ በተለይ ሄርሜላ አታምንም። ምክንያቱም ቢላ አንገቴ ላይ ይሳካል እንጂ አልተውም ያለች ልጅ ስለሆነች ማለት ነው። እና ደግሞ ያው ከዛ በፊት እኔም እሷን ይቅርታ ስላት ታዩ ያልኳት ከእኔ ጋር የሚያሳየውን ፊሊንግ ስለማቅ ነው። እኔ ጋር እንዴት እየሆነ እንደሆነ ለነሱ ፍቅር አታላይናት ፍቅር እንዲናት ምናምን ሲል እውነት ይመስላቸዋል። እኔ ጋር ደግሞ መጥቶ በጀርባ የሚሆነው ነገር ሌላ ነው። መንገድ ላይ ስንገናኝ ካልሸኘሁሽ ነው። አጠራሩ ራሱ ፍቅር ብሎ አይጠራኝም እና አይ ቲንክ እንትን ብትሉም አልፈርድባችሁም፣ ሌላ ሀሳብ ብታስቡ ማለት ነው። ምክንያቱም የሁሉ ነገር አታውቁም። እኔ ብቻ ነኝ የማውቀው፣ እውነታው እኔ ጋር ብቻ ነው ያለው። ግን ደግሞ ሁሌ ከሁለቱ ወገን አንዱ ብቻ ማውራት የለበትም። እኔ የምችለውን አውርቻለሁ፣ ማውራት ያለብኝን ነገር በሞላ ማለት ነው። እና ደግሞ ማንንም አልከዳሁም፣ ሩታንም አልከዳሁም። ሄርሜላንም ይቅርታ ያልሻት ለሆነ ነገር ነው እንድትሉኝ አልፈልግም። እሷን ይቅርታ አልኳት። ከአብርሃም ጋር ደግሞ ሌላ እንትን ነው እንጂ ሌላ ነገር አይደለም። አሁንም አብርሽ መጥቶ የሚያብራራው ነገር ነው። ምክንያቱም ባለፈው አይ ቲንክ በእንቅልፍ ልቡ ይሁን በሆነ ነገሩ አላቅም ትክክለኛ ንግግር እየተናገረ አልነበረም። ግን ደግሞ ዛሬ በትክክል ያለማንም ግዴታ ማንም ሳያስገድደው በራሱ ፍላጎት መጥቶ ለእናንተም ይነግራቸዋል። ሩታና ሄርሜላም ይመጡና ለነሱ የሚነግራቸው ነገር ይኖራል ማለት ነው። ያው የልቤ ንጉስም እየመጣ ነው። እባካችሁ በጭብጨባ እባካችሁ። አብርሽዬ እንዴት ነህልኝ? ደህና ነህ? አለሁ። ሳሚኛ ሰላም አላልከኝም? ሳሚኝ አስመኝም ምንድነው ተገደህ የሆነ ነገር እኔ የምታዩ ሰዎች የነሱ ቻናል የምታዩ ሰዎች ማለት ካልገባችሁ እሷ እያስገደደችው እንዳልሆነ ካልገባችሁ፣ እንደገና ደግሞ ይሄን ቪዲዮ ራሱ ሩታ እናንተና ቁጭ ላይ ያዩታል። ካላወቃችሁ ካልገባችሁ እያስገደዳችሁ እንዳልሆነ ካልገባችሁ እናንተም ድንጋይ ራስ ናችሁ ማለት ነው። በቃ ማለት እንድሳደብ እኔም ተናድጃለሁ እንድሳደብ ልታደርጉኝ እንዴ? ከዚህ በላይ ምን? ቆይ እንዴት ነው እኔ ልጁን እያስጨነቀችው እንደሆነ በቃ አስጠንታ ነው ያመጣችሁ። በእርግጠኝነት አስጠንታ ነው ያመጣችሁ። ቪዲዮን ገረብ እናድርገው። መጀመሪያ ሰላም በላቸውና ባለፈው ደግሞ እኔም ላይ ለጮከው እነሱም ላይ ለጮከው መጀመሪያ ይቅርታ ካላልከን አንቀጥልም። አብርሽ እንዲሆነ አይተነው አናውቅም እኮ ኛ ቪዲዮ። ሰላም እንዴት ናችሁ? ቀና ብላያቸው እንዴ ሰላም እንዴት ናችሁ ይባላል እንዴ? ምን ነው ቤቢዬ? ሰላም እንዴት ናችሁ? ባለፈው ለተፈጠረው ነገር ይቅርታ በቃ ባለፈው ነገር ለተፈጠረው ነገር ይቅርታ ይባላል። ምን እንዳወራልሽ ነው? ምን ሆነ ነው? አሞሃል እንዴ? ምን እንዳወራልሽ? አሞሃል? ምን ሆነ ነው? ምን እንዳወራልሽ ነው? ፈልግ ሌላ እንዳወራልሽ ምንድነው? እንዳወራልሽ ማለት እንዳወራልሽ አልገባኝም። ምንድነው እንዳወራልሽ? እና እሺ እንዳወራልሽ ችግር የለም። ቪዲዮ ሲያልቅ እናወራለን። በቃ አለ ጨረሰው እኮ ቪዲዮውን። የቪዲዮውን መጠቅለያ ሀሳብ እንዳለ ምንም ማየት አይጠበቅብንም። ራሱ እንደው ዝም ብለን እንየው ብለን ነው እንጂ ምንም ማየት አይጠበቅብንም። በቃ ጠቅለለው። ምን እንዳወራልሽ ነው የምትፈልጊ? ምን ልበልልሽ? ይሄን ያልሽኝ ልበል እያለ እኮ በቃ ከዚህ በላይ ምንድን ነው? አጥኑ ያስጠናችሁን ነው በቃ ሊያወራ የመጣው እንዴ? ምን እኮ ምድራው ከሱ የምፈልገው እርግጠኛ ነኝ ፍላጎት የላትም፣ አትወደውም ምናምን ነገር ቅናት ነው እንደዚህ እያረጋት ያለውና የፍቅር ቤተሰብ ተከታታዮች ትኖራላችሁና በእሷ ድርጊት ምን እያላችሁ እንደሆነ እኔ ሊገባኝ አልቻለም። እና የምታዩ ሰዎች በእውነት ፖዚቲቭ የሆነ ኮሜንት እንዳሰጧት እግዚአብሔር። ደስ ያላችሁ ሰዎች ደግሞ ኖርማል አይደላችሁ እናንተ ማለት
በግንኙነታቸው ልክ ነው አሪፍ ላይ ናቸው ያላችሁ ሰዎች ካላችሁ እናንተ ልክ አይደላችሁ። አብርሽ እንደዚህ ተጨንቆ እያየን እንዴት ነው ልክ የሚሆን? ግን ቪዲዮ በተከፈተ ቁጥር ባህሪ የሚቀያየረውን ነገር ታቆማለህ። ሲቀጥል ደግሞ ለሄርሜላም ለሩታም ካሁን በኋላ አጠገቤ እንዳትደርሱ ብለህ እንደማትፈልጋቸው አስጠንቅቀህ ተነግራቸዋለህ። አሁን አንተ ከሄርሜላ ጋር መሆን ትፈልጋለህ? ትፈልጋለህ? አልፈልግም። ትፈልጋለህ ትሏለች። ከሩታ ጋርስ? አልፈልግም። ከማን ጋር ነው የምትፈልገው? ከአንቺ ጋር። ምንድነው ይሄ ሁላ ነገር እንዲል ያስገደደችው ነገር ምን ቢኖር? እግዚአብሔር ባለፈው አልጋ ላይ ምናምን ቪዲዮ ቀርጻ ይዛለች። ግን እሱን እንደማይል ካወቁ ነሩታ የሱን እውነት ብቻውን ለምን አያወሩት? በእርግጠኝነት ተመልካቾቻችን አሁን ቀጣይ የሚሰራው ቪዲዮ ላይ ነሩታና አብርሽ ብቻቸውን ከሷ ውጪ ቪዲዮ ሰርተው ፖስት ያደርጋል። ይሄ አሁን ቻናል ፖስት የተደረገበት ቻናል ኤቢ ላይ ነው። ቻናሉን ቀምተው ነው ወስዳበት በግድ ነው እያስፖስተችው ያለችው። የራሷ ቻናል ላይ ለምን አትለቀው? ወይ ሌሎቹ ቻናል አሁን ነሩታ ይሄን እሱ እንትን አይደለም፣ ስለዚህ አይለቁትም። እሷ ግን ራሷ ቀርጻ ራሷ እንዲሳ ራሷ ኢንትሮ ገብታ አውርታ እሱ መጥቶ ገብቶ ምናምን ሳይፈልግ አካውንቷን ሰጥቷታል ማለት ነው። እያሰባችሁ እግዚአብሔር ምን ውሸት ነው? ሙድ እየያዙብን ነው። ምንድነው ታሪኩ? ሩታ መታለች። እስቲ ደግሞ ምንድነው የምትለው? ሃይ ሩታ፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም አለሁ። ለምን ነበር የጠራሽኝ? ሰሞኑን ስልክ ደውለሽ አታነሺም። ዛሬ ለምን ፈለግሽ? ያው ዋና የፈለግኩሽ ነገር እኔ አብርሃምን አስገድጀው ወይ መጥፎ ነገር ያረኩ እንዳይመስልሽ። እሱም ይመሰክራል፣ እኔም የምናገረው ነገር ነው። ሁለተኛ ደግሞ ይሄ የክደት ነገር አይደለም። እኔ ካንቺ ጋር ጓደኛ ሆኜ አንቺ እና እሱ ተለያይታችኋል ኦሬዲ። ያከተመ ነገር ስለሆነ ሰው እኔ እና እሱ ደግሞ በሆኑ አጋጣሚዎች ተገናኘን። ያው ፈጣሪ የሚያስተካክላቸው መንገዶች አሉ፣ ሁለት የሚዋደዱ ሰዎችን ለማገናኘት አይደል ቤብ? ያ አብርሽ ትንሽ ተናገር እኮ። ምን ነገር ለሷ ነው ነግሬያት የሚለው እንደዚህ ሲል አንቺ ራሱ አይገባሽም ሩታ? ለአንቺ ነው እሷ ነው ነግሬያት የሚሄደው ያልሽኝን አንድ ሰው እኔ አሁን ለምሳሌ እንደዚህ በል ለዛ ሰው ብሎ ከነገረኝ ያንን ሰው ሲመጣ ያለኝን እንዲህ ብሎኛልና እሱን ነው የምናገረው ብዬ ያለኝን ነው ሪፍሌክት ላደርግ የሚችለው እንጂ ምንም ያልተወራ ነገር አሁን ለሷ ነው ያልሽኝን ነገር የሚሄደው አለ። እሷ ቅንድቧን ትሰቅላለች እንደዚህ ምናምን እያለች ቅንድቧን ትሰቅላለች። ምን ማለት ነው? ቆይ እንደዚህ ካለ በል እያለችው እንደሆነ እንዴት ሴት አይደለች? እንዴት አይገባትም? ተው ሄርሜላ ስትመጣ ታወራለህ። በቃ አንተ ያውስ ፍቅር እኔ አሁን እሱ ነገር እንቆያለን እንዴ? ትንሽ ሄርሜላ ትምጣና ቶሎ ደውይላትና ትምጣ። ታዲያ እሺ ትመጣለች። አትበሳጭ። እንሄዳለን እኮ አንቆይም። ማግኘት አልፈልግም። እሺ ነገር አውሪ፣ ችግር የለም። እንደ ማለት ፍላጎትሽ ከሆነ እኔ ፊት እንደዛ ማስመሰልና እኔ ላይ እንደዛ በዛ ልክ ድራማ መስራት አይጠበቅብሽም ነበረ። ፍቅር ፍላጎትሽ ከሆነ እኔም አብርሃምን እፈልገዋለሁ ምናምን ብትይኝ ይሻል ነበር። እኔ እዛ ጋር እንደ መልካም ሴት ሆነሽ ያንቺ ህይወት ቢስተካከል ያንቺ ህይወት ቢያምር ምናምን እያልሽኝ እኔ እንደዛ ከምታታልኝ እኔ የሚገርመኝ ምን እንደሆነ ታውቂያለሽ? በቃ ላይክ አንቺ እናት ነሽ ሰው ትረጅኛለሽ ብዬ አንቺ ማመኔ ነበር የሚጸጽተኝም የሚደብረኝም። የሱ ነገር አይደንቀኝም። የተለመደ ባህሪው ነው፣ ለኔ አዲስ አይደለም። አይገርምም? ኤቭሪዴ የሚያደርገው ነገር ስለሆነ ማለት በፊት ላይ ሴት መደረብ በሴት ላይ ሴት መቀየር ኖርማል ነው ለሱ። የሱ ሳይሆን ያንቺ ነው በጣም ከነገሮች በላይ በጣም ሊገርመኝና ሊደንቀኝ የቻለው። ምን አይነት ሞራል ኖሮሽ ነው ግን? እንዴት አስቻለሽ? አሁን እኮ እየሆነ ያለው ምንድነው?
እሷም መጣች። አሁን ሄርሜላም ትመጣለች። ሶስቱም ሆነው ይሰድቡታል ምንም በማያውቀው ነገር እንዲያርጋል እና ሲጀመር እሱ እዚህ መገኘት አልፈለገም። ግድ ሆኖበት ነው የመጣው። ግድ ሆኖበት ሲመጣ ሊወርዱበት ወይ ሶስታችሁን የሚያግባችሁና በቃ ተከፋፈሉ። አንድ በሳምንት ያለውን ቀን 7ቱን ቀን እኔ ጋር እንዲቀን ተባብላችሁ ተከፋፈሉ። ከዛ በኋላ እንትን ብትሉ ይሻላል። ልጁ የሶስት ቦታ ይከፈል ምን ያርጋችሁ? አሁን ሄርሜላ መታለች። ምን ልትል ነው ደግሞ? ታቃጥላለች ግን ልጅቷ። እኔ እግዚአብሔርን ዝም እኔ ቦን ሩታንም እሷንም ቦን መትቻታለሁ። እግዚአብሔር እጨምነት ደርግሽ ቀጠጥተው ታረጓት እኮ በቃ እውነቱን ትናገራለች። እሱ ምርፍ ትምጽሽ ወጣለ። ምን አሞሻል እንዴ? አረባክሽ አታባያቸው ማልገብሽ ስታልሽ። አይ የምናወራው ነገር አለ። እኔና አብርሃም ምን ነግራችሁ ነገር አለ አይደል አብርሽ? ስፔሻሊ እኔ ሩታን ላወራ አብርሃም ደግሞ አንቺን ሊያወራን የመጣ ነው። ዋናው የመጣንበት ጉዳይ ማለት ነው። ያው አንቺ ብዙ እኔ ስሰድቢ ነበረ፣ እንደዚህ ልጅ ነሽ እንደዚህ ምናምን እያልሽ ነበረ። ምክንያቱም አብርሃም ከተናገረው ንግግር እኔ ያስገደድኩት ምናምን ስለመሰለሽ ማለት ነው። እውነቷን ችግር ካለባቸው እውነት የሚያወሩ ከሆነ ኤቢም አብርሽ እውነት የምታወራት ከሆነ ከነሱ ጋር ለምን ታገኛታል? የምታሳምናት ልታወራት እውነታ ካለክ እኔ ይፈልግሻለሁ። እንዲህ አይደለም ኤቢ ነይ ላወራሽ። የተፈጠረው ነገር ይሄ ነው። እኔ ጋር ያለው ናታ ይሄ ነው። እሷን አትስሟት፣ ልታጣላን ነው። ከፈለግሽ ማስረጃዎች ብዙ ነገሮችን ሶልቭ አድርገህ የለን ይህን እንደዚህ አይነት ማስረጃዎችን ማሳየት ያቅታል እንዴ? የምትወዳት ከሆነ ለሷ መስዋዕትነት መክፈል የምትፈልግ ከሆነ ማሳየት ነው በቃ። ምንም ረጅም ሄዳ አይጠበቅብም። አጭር ነገር ነው፣ በአጭር መዝጋት ትችላለህ። ታሪኩን ላስረዝመው ወይም ናም ብለህ ከፈለክ ነው እንጂ ብቻችሁ ማውራት ትችላላችሁ። ማውራት ትችላላችሁ ብቻችሁ። እኔ ከሌላ አይሆንም። ያለኔ ማንንም እንዳትችላላችሁ። ለምን ደግሞ አትናገረው? አብርሃም ከኔ ጋር እኮ ብዙ ነገር ያሳለፍክ ሰው ነህ። ሰው ብቻችንን ማውራት እኔን ማውራት ከፈለግ አሁን ከዚህ በኋላ ከሩታ ጋርም ሆነ ከፍቅር ጋር ምንም የሚያገናኝ ነገር አለ ብዬ አላስብም። ስለዚህ ማግኘት ከፈለክ እኔን ብቻ ነው ታገኘኝ። ተናገር። በእኔ ፊት መናገር ፈልጎ ነው። ለምን ደግሞ አትናገረው? በፍቅር ፊት መናገር ፈልጊ ነው ብለህ ለምን ደግሞ አትናገረው? ለምንድን ነው ዝም የምትለው? ሰው እንዳስገደደ ሰው የምትሆነው ለምንድን ነው? ውስጥ ያለዚህ ስትለው አይናገርም እንዴ? ውሸቷን ነው ምናምን አይልም እንዴ? የመጣው ይምጣ፣ አጠገቡ ናቸው አይደል? ቪዲዮውን አወጣዋለሁ እንዲህ ምናምን አረጋለሁ ብትል ኤቢ ያበሳጨኝ ነው በቃ። ወይ ውሸታችሁ ነው፣ ድራማ እየሰራችሁብን ነው ማለት ነው። ያለውን ነገር ተናገር ነው የተባልከው። አታናግር። እኔና ፍቅር ሆነን ዛሬ ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና አንድ ላይ እንሄዳለን እኮ ነገርኳችሁ እንዴ። ብዙ የምናወራው ነገር አለ አልጨረስንም። ና በጆሮህ ገና ምን እንዴ እንደዛ ና ምናምን እያለች እንዴት ነው የማይገባችሁ? ሴቶች አይደላችሁ እንዴ ሁለታችሁ? ንግግሩ ላይ ሊሆን ይችላል ፎከሳችሁ ሊሆን የሚችለው እነሱ አብረን ተስማምተን ወደ ሩም ይሄድ ነው ምናምን ያለው ነገር ግን አብረው ሆኑ የሚለው ነገር እንዳሳሰባችሁ ሁሉ እንዴት ነው አብረው ሊሆኑ የቻሉት? ኤቢ ከሱ ለሷ ፍላጎት እንደሌለ ከዚህ በፊትም እሷ ልታጣላን ነው ምናምን እያላችሁ እንደነበረ ታውቃላችሁ አይደል? እና ይሄን እንዴት ነገር ነው ግምት ውስጥ የማታስገቡት?
ደላለልሽኝ እንሄዳለን ያልኩክ አብርሃም ለምን ታጨቃጭቀኝ እዚህ ጋር አልተገናኘንም አይደል ከዛ በኋላ እንዴት ነው እሺ ያለክ አብርሃም አምኜ ነበርኩ እኔ ላይ እንደማትቀልድብኝ እንደገና ደግሞ እንደዚህ አይነት ነገር ውስጥ እንደማትገባ ቁጥብ ሆነ ጥንቁቅ ሆነክ እንደምትኖር እየነገርከኝ ነበርኩ አይደል አብርሃም ቆይ አንዴ ሄርሚ በቃ ከተረዳሽ ላገኘ ያልኩክ ምን አይነት ነገር ውስጥ እንደገባ ምን አይነት ነገር ውስጥ እንደገባ እንድታስረዳኝ ስለፈለኩኝ ነው ገባህ አይደለ ያ ሁሉ ነገር ውሸት ነው ያ ትክክለኛ እንደበት ነው ብዬ ማስበው ነገር ውሸት ነው ለምን እሺ እንዳልካት ለምን እንደለመንካት ንገራት ከፍቅር ጋር እኮ ምንም የለንም እያልከኝ ነበር እኮ አይደል ንገራት ለምን እሺ እንዳልካት ለምን ፍቅሯን እንደተቀበልክ ድጋሚ ሄደ ይቅርታ ያልካት ለምን እንደሆነ ተናገር እሺ ለምንድን ነው ንገረኝ እሺ እኔ አንተን ለመስማት ለምንድን ነው ሁሉ ነገር ማትነግራት ለምን ዝም የምትለው እዚች ጋር ለምንድን ነው ፍቅር አውራልሽኝ ጨርሻለሁ መሰለኝ አይደል እንዴ ይሄንን ነገር ተናገር እንዴ እኔ ብናገር አይሆንም ስለዚህ አንተ ነው መናገር ያለብህ ለምን ለምንድን ነው የምትቀልድብኝ ማለት አላሳዝንህም የሆነ የሴትነት ምንም ነገር አያሳስብም ዛሬ ትመጣለህ ይቅርታን ቶሎ ስለምቀበል ድጋሚ እንደዚህ ነገር ፈጥረህ ነገር ድጋሚ ይቅርታ ትቀበለኛለች ብለህ ስለምታስብ ነው በቃ ይሄ ነገር ሆኖ እኮ ስለምወድ ነው አይደል እንደ አብርሃም ተረጅኝ በቃ እኔንም ለመረዳት ሞክሪ ቢያንስ በቃ ከተረዳሽኝ ተረጅኝ አንተ ለመረዳት እኮ ብቻህን እየጠራሁህ ነው አብርሃም ለምንድን ነው እነሱን አንጋግተህ ሄርሚ እንዳታለቅሽ ቆይ እንዳታለቅሽ አንተ እቺ የተረገምሽ እንዳታለቅሽ ልታስለቅሳት ነው እኮ እግዚአብሔር እውነቷን ነው እኮ እንዴ አንተ ነይ ስትላት ትመጣለች ሂጂ ስትላት ትሄዳለች እንዲህ ነው ስትል ታምናለች በቃ አሁን ልታሳምናት ልታወራት ከፈለክ እድሉ አሁን ማውራት ካለበት አሁን ነበር ማውራት የነበረበት ምንድነው ምን አርጊ ነው የምትላት ልጅቷ መጀመሪያ ነግረንሽ ነበረ ልቡ እኔ ጋር እንደሆነ ነግሬሽ ነበረ ገባሽ አንቺ ስመክረሽ የቀናውብሽ መሰለሽ ግን ደግሞ አብርሽ ከዚህ በፊት እኔ ጋር የሚያሳየው ነገር ስላለ እንዳትጎጂ እንደዚህ መተሽ እንዳታለቅሺ ገብቶ አሁን እሱ አልፈልግሽም ሲልሽ እሺ ብለሽ ነበር መሄድ ነበረብሽ ፈልጊው ነው ይሄን ነገር ማድርጋው ስማኛ እንዳዳም ፈልጊው ነገር በቃ ብቻችን እንገናኛለን ለምን ብቻችሁ የምትገናኙት እንዴ ለምን ብቻችሁ የምትገናኙት አብርሃም እኔ ብቻ ላገኝ ያልኩ ከሄን ውሳኔህን ወይም ደግሞ እንደዚህ አይነት ነገር ውስጥ እንደገባ ስላላወቅኩኝ ነው ገባ አይደለ አፍን አውጥተህ ግን እኔና ፍቅር ያደረግነው ነገር ትክክል ነው እንደ ጀብድ አውርተህ ድጋሚ እኔ በምን አይነት መንገድ ነው ልታገኘኝ የምትፈልገው እኔ እኮ ከዛ በፊት ምናልባት መረዳት የምትፈልገው ነገር ካለ እኔስ ምን በድዬክ እንደዚህ አይነት ነገር ውስጥ እንደገባክ ምን አጥፍቼብህ እንደዚህ አይነት ነገር ውስጥ እንደገባህ ልጠይቅህ ነው ብቻ ላገኝ ያልኩ እንጂ ፍቅር ስለሌለ ነው አሁን ከሷ ጋር ያን ነገር አሳልፈህ በአፍ በአንደበት ነግረኸኝ እንደገና እኔ ድጋሚ ማግኘቱ አግባብ ነው ብለህ ታስባለህ አብርሃም ስለምን ልታወራኝ ነው ምንም በድለሽ ምናምን አይደለም ካንቺ የራቀው ወይ ደግሞ ይሄን ነገር ያደረገው የእውነተኛ ፍቅር ስለሌለው ነው ገብቶሻል እውነተኛ ፍቅር ያለው ሰው ደግሞ ማን እንደሆነ ልቡ ያውቃል አብርሃም ለሷ እኮ አይደለም መናገር ያለብህ እውነተኛ ፍቅር ከሌለህ እኮ ሄርሚላ እኔ ላንቺ እውነተኛ ፍቅር የለኝም ለኔ በግልጽ አማርኛ ለምንድን ነው የማትነግረኝ ትጎጃለሽ ብሎ እሱ አይመልስም እንዴ አንቺ ምን አገባሽ መልስላት መልስላት ለምትናገረው ንግግር ነው ለምን ጥያቄ ነው አብርሃም ምን ሆነሃል ሄርሜላ ብቻሽን አግኝቼሽ አወራሻለሁ በቃ ሁሉንም ነገር ስለዚህ አሁን ከቻልሽ ሂጂ በቃ ነይ ትለኛለህ እመጣለሁ የፈለከውን ሀሳብ ትናገራለህ ሂጂ ትለኛለህ ኦኬ እሄዳለሁ ከዛ በኋላ የሆነ ነገር በቃ ይቅርታ ተመለሽ እመለሳለሁኝ እሺ ሁለተኛ ሲጀመር ማንም ሰው እንዳትደውሉልኝ በጣም አመሰግናለሁ ይሄን ሀሳብም ስለነገርከኝ ቴንክ ዩ እኔ ነኝ ጥፋተኛ ነይ እሺ እመጣለሁ ሂጂ እሺ እሄዳለሁ ብቻሽን ላውራሽ እሺ ይቅርታ ተቀበይኝ እሺ አጥፍቻለሁ ስታጠፋም እሺ ነው አይደለ መልካም ለምን ዝምት ያለሽ አንተ ስለተደበርክ ለምን ደስ ይለኛል እንዴ እኔም እኮ ደብሮኛል በመምጣታቸው አይደለማ ግዴታ ሆኖብን ነው ለእናንተ ማስረዳት አለብን ካሁን በኋላ የሰው ጥላቻ እኛ ላይ እንዳይኖር ገባሽ አሁን ልብሽ እንዲጠቁርብኝ አልፈልግም ሄርሜላም ደግሞ እሱ ላይ ቂም እንድትይዝ አልፈልግም ነው አክሽ የታካንችበት ነገር ይሁን እኔ የሱ ነገር አልገረመኝም ግን አንቺ ነገር ነው እየገረመኝ ያለው ምንድን ነው ይሆንሽ ያለሽው ተናዷል ብርሽ ተናደህላ ዝም በላት በቃ እሷን እንዳልነበረች ቁጠራት እሺ የሱ እኮ አይገርምም የሷም አይገርምም ለምን አይገርምም ብዙ ነገሮችን ሲያደርግ ስለምትቀበለው አይገርምም ኤቭሪዴይ ሊጫወትባት ነው የሚያስበው እሱ አይገርምም ከምንም በላይ የሚገርመው ግን ያንቺ ነው እንዴት ነው እንደዚህ ልትሆኚ የቻልሽው ምንድን ነበር ስቶሪ የነበረው ፍቅር ፍቅር ነገር አይታወቅም ሩታ ምንድነው አላማሽ አልገባኝም አላማዬንማ እኔ የተግባር ሰው ነኝ ብዙ ማውራት አልፈልግም
አላማዬን ታየዋለሽ። ንገሪኝና እኔ ከዚህ በኋላ እንድትጠሪኝም አልፈልግም። አንቺ ፍቅርና ታውሩ ነው ሄድ ለምን ትሄዱ? አንድ ላይ ነው የምንሄደው እኮ እኔም ስራ አለኝ እኮ ጀምር አንድ ላይ ምሳ በልተን እንደባለፈው እራት ላይ እንዳወራን አይነት ቁም ነገሮች አብርተን ነው ሁለታችንም ወደ ጉዳያችን የምንሄደው። እሺ እሷን እንደምር ያስቆምሽ እሷ በቃ ነገርኳት ትሄዳለች። እኔ በቃ ፕሊዝ ምንድነው በደንብ ማወቅ ፈልጋለሁኝ። በቃ ካወቅሽ በቂ ነው ሩታ ሜት ትችያለሽ። እናመሰግናለን። ታይምህን ያስኩብህ። አዎ ኦኬ። ትደርስበታለህ። ለሁሉም ነገር መሮጡ ምናምኑ ላይ ትደርስበታለህ። ችግር የለውም። ነገር ግን አንቺ እኔ ያን ሁሉ ቀን ስደውልልሽ ላናግርሽ ስፈልግ እንዳላናገርሽኝ ሁሉ ዛሬ ኦልሬዲ ተገናኝተናል። ሐሳብሽን ንገሪኝና እኔም እንድትደውይልኝ አልፈልግም ከዚህ በኋላ። በቃ ችግር የለም። አንቺ ኦልሬዲ ያብራራውልሽ ነገር ካልተቀበልሽ እንዴት ነው ልቀበልሽ የምችለው? ፍቅር እኔ እኮ አንቺን ሪል ለመረዳት ሬዲ ነበርኩኝ። እንዴት ነው እንደዚህ አይነት ነገር ሊፈጠር የቻለው የሚለውን ነገር ለመስማት ሬዲ ነበርኩኝ። ግን ያን ሁሉ ጊዜ ስደውልልሽ ስልክሽን አጥፍተሽ ቴክስት ማትመልሽ ምንድነው እየተካሄደ ያለው ብልሽ ምንም ልትቀበኝ አልቻልሽም። ዛሬ ደወልሽልኝ መጣው በስነ ስርዓትም እያስረዳሽኝ አይደለም እንዴ? ከዚህ በላይ በስነ ስርዓት አለ እንዴ? ሩታ እንዴት ከመጀመሪያው እስከ መጨረሻ የተፈጠረውን ነገር እኮ እየነገርኩሽ ነው። ኦኬ እንደዛ ነው። ጥሩ ምንም ችግር የለውም። ማለት በደንብ ያንቺን ማንነት እንዳውቅ ስላረዳሽኝ። በነገሩ ላይ ግን ኢትስ ኦኬ። ያንተን ነገር በደንብ እንድናገር ልትሄድ ነው እኮ እሷ እኮ ይዚህ በቃ አብራችሁ። ይቅርታ እንደዚህ ጊዜ እንዲያስኩባ አልገባኝም። ይቅርታ። ኧረ በጣም ጥሩ ጊዜ ነው። ቴንክ ዩ ሩታ። ኤቢ ምን እያደረገ ነው ያለው? በቃ ይሄን ይመስላል እስካሁን የነበረን ቪዲዮ እና ምንድነው ማስረዳት ከቻልክ ለምን አታስረዳም? መናገር ከቻልክ ምናምን ረጅም ሜዳ ይጠበቅባችሁ። እውነት ከሆነ እንቅጭን እዚህ ጋር መናገር ነው። እንዲሆነ በቃ ማግጣሃል፣ አልጋ ላይ ተገኝተሃል እያሉ እኮ ነው። ተገኝተሃል? እውነት ከተገኘ አዎ ተገኝቼ ብቻሽ እንዳወራሽ አያስፈልገውም። በቃ ካልተገኘህ ደግሞ በቃ ማስረጃ። እኔ እኮ እየተረዳው ነው። ማስረጃ ነገር በቃ አርዱኝ ምናምን በል። ሰው ማስረጃ እንድታገኝ የሚረዳን ሰው ጋር አብሮ ሁንና ማስረጃ ይስጡክ። ከዛ በዛ ማስረጃ መሰረት መሄድ ነው። ምንም አዲስ ነገር የለም እኮ። ለማንኛውም ተመልካቾቻችን ለዛሬ የነበረው የኤቢ ግሬስ ፖስት ያደረገው አንድ ቪዲዮ ነበረ። እሱን ለእናንተ አቀርበንላችኋል። እስቲ ቀጣይ ምን ሊፈጠር ይችላል የሚለውን ቀጣይ ፓርት ላይ ፖስት ሲያደርጉት እግር በእግር እየሄድን አጠር ባለ ያለውን ነገር ቀንጨብ አድርገን ለእናንተ ይዘንላችሁ እንቀርባለን። ለዛሬ የነበረን ቪዲዮ ይህን ይመስላል። እስከ ቀጣይ ቪዲዮ እስክንገናኝ ሁሌም እንደምንላችሁ ቸር ሰላም ግጠሟችሁ። ቻናላችንን ሰብስክራይብ እያደረጋችሁ ከስር ኮመንት ላይ ፈለጋችሁትን እየጻፋችሁ ሀሳብ አስተያየቶቻችሁን ግለጹልን። ሁሌም እንደምንላችሁ ድጋሚ ሰላማችሁ ይብዛ። ቸር ቆዩልኝ። ጤና ሁሉ ለእናንተ እመኛለሁ። ባባይ ቻው።